ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ስለ ሊቨርፑል የምንዘግብ ይሆናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ስቴቨን ጀራርድ የሊቨርፑል ታላቁ ተጫዋች ተብሎ ከተመረጠ በኋላ እንዲህ ሲል ተናግሯል። በጣም ተከብሬያለሁና በጣም ትህትናም ይሰማኛል፣ አመሰግናለሁ ሲል ተናግሯል። በሊቨርፑል ቤት በጣም መድመቅ ከቻሉ በሚገባ ብቃታቸውን ካሳዩ ተጫዋቾች ውስጥ በግንባር ቀደምትነት ይጠቀሳል። በእንግሊዝ ብሔራዊ ቡድንም ሆነ በሊቨርፑል ቤት በጣም ግምት የሚሰጠው ተጫዋች ለእንግሊዝም ድምቀት የነበረ ተጫዋች እንደሆነ ይታወቃል እና ኳሊቲ ያለው ጎሎችን ያስቆጥራል። እንዲሁም በመሀል ክፍሉ ለቡድኑ ከፍተኛ የሆነ እገዛ የሚሰጥ ተጫዋች እንደነበረ ይታወቃል እና ይህ ተጫዋች እንግዲህ በተለይም እንግዲህ ታላቅ ተጫዋች ተብሎ መሰየሙ ምን ያህል ደስታን እንደሰጠው ለመግለጽ ሞክሯል። በሊቨርፑል ቤት የነበረው ቆይታም እጅግ አስደሳች ነበር ሲል ለመናገር ሞክሯል። ካልቪን ራምሲ በዚህ ክረምት በውሰት ሊዘዋወር የሚችልበት እድል ከፍተኛ ቢሆንም ሊቨርፑል ግን ለቀረቡለት ማንኛውም የቋሚ ዝውውር ጥያቄዎች ምላሽ መስጠቱ አይቀሬ እንደሆነ እየተገለጸ የሚገኙ ምንም እንኳን ተጫዋቹ በውሰት የሚለቅበት እድል ቢኖርም ነገር ግን ሊቨርፑሎች በቋሚ ዝውውርም ተጫዋቹን ለመሸኘት ክፍት እንደሆነ ነው እየተገለጸ የሚገኘውና በሊቨርፑል ቤት ይቆያል ወይም አይቆይም የሚለው ነገር በተለይም እንግዲህ በክለቦቹ ጥያቄ ላይ መሰረት ያደረገ ሊሆን እንደሚችል ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ኮስታስ ቴሜካስ ለሜሎሽ ከርኪዥ ተተኪ ሆኖ ለማገልገል ሊቨርፑል የሚቀው ቢሆንም ቋሚ የዝውውር ጥያቄ ከቀረበ ግን ክለቡ የማዳመጥ እድሉ እጅግ ሰፊ እንደሆነ እየተገለጸ ይገኛል። ይህ ተጫዋች እንግዲህ በተለይም እንግዲህ ጉዳቶች በሊቨርፑል ቤት በብዛት እየተመለከትን እንገኛለን እና በዘንድሮ የክረምት የዝውውር መስኮት በርካታ ተጫዋቾች ወደ ሊቨርፑል ቤት አሁንም መርገጣቸው የማይቀር ጉዳይ ነው። በመሃል ክፍል እንዲሁ በክንፍ መስመር ቦታ ላይም ሊቨርፑሎች ብዙ አማራጮችን እየተመለከቱ ይገኛሉ። ከዚህ በፊት እንደነገርኳችሁ ያንዲው ማንዲ መጀመሪያ ሊቨርፑሎች በክንፍ መስመር ቦታ ላይ ማስፈረም ከሚፈልጉት ተጫዋቾች ውስጥ ግንባር ቀደሙ እንደነበር ይታወቃል። ነገር ግን ለጊዜውም ቢሆን ተጫዋቹ ወደ ሊቨርፑል የመዘዋወር ዕድሉ ጠባብ ከመሆኑ አንፃር ሌሎች በርካታ አማራጮችን ሊቨርፑሎች እየተመለከቱ ይገኛሉ። ከነዛም ውስጥ እንግዲህ ብራድሊ ባርኮላ በዋነኝነት ይጠቀለሳል። የብራድሊ ባርኮላ ዝውውር ትንሽ ከባድ የሚያደርገው ምንድን ነው? ፒኤስጂዎች እየጠየቁት ያለው የገንዘብ መጠን ነው። ፒኤስጂዎች ከፍተኛ የዝውውር ሂሳብ ነው ከተጫዋቹ የሚፈልጉት። በነገራችን ላይ እነሱ ተጫዋቹ በፒኤስጂ ቤት ቢቆይም ከፒኤስጂ ቢለቅም ያን ያህል ለነሱ ለውጥ ላይኖረው ይችላልና ከፍተኛ የዝውውር ጥያቄ ነው ከተጫዋቹ የሚፈልጉት። ሱፐርሰብ ለማድረግ ፍላጎት አለው ኤንሪኬ ይህንን ተጫዋች በተለይ ተቀይሮ ሲገባ የሚያደርጋቸው ሩጫዎች ለቲሙ የሚሰጠው ኢነርጂ ደስታ እንደሰጠውና ይህን ያህል ክለቡን እንዲለቅ ፍላጎት እንዳለው ነው እየተገለጸ የሚገኘው። ሊቨርፑል ይህንን ተጫዋች ለማግኘት የሚፈልግ ከሆነ ባይ ዘ ዌይ የተጫዋቹ አጫዋወት ዘይቤ ለሊቨርፑል በጣም አመቺ ሊሆን የሚችልበት ሁኔታ አለ። ምክንያቱም ሊቨርፑል ትራንዚሽን ላይ በጣም ጥሩ የሆኑ ተጫዋቾችን ይፈልጋል። እነ መሐመድ ሳላ በብዛት ከኳሊቲ አንጻር ምንም እንኳን ባይወዳደሩም ነገር ግን በጣም ፈጣን ተጫዋች እንደሆነ ታውቃላችሁ ብራድሊ ባርኮላ እና ለሊቨርፑል ያጫወት ዘይቤ አመቺ ሊሆን የሚችልበት እድል ሊኖር ይችላልና ከዛ አንጻር ሊቨርፑሎች ይህንን ተጫዋች የማስፈረም ከፍተኛ ፍላጎት አላቸው። ፒኤስጂዎችም ግን እንዲህ በቀላሉ ተጫዋቹን ይለቁታል ተብሎ አይጠበቅም። በርካታ አማራጮችን እየተመለከቱ ይገኛሉ። ይህንን ተጫዋች ለማስፈረም ይህንን ፈረንሳዊ ድንቅ ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎም ይጠበቃልና ሊቨርፑል በክንፍ መስመር ቦታ ላይ ብቻ ሳይሆን በመሀል ክፍሉ ላይ እንግዲህ ስፖርት ቢልድ እንደዘገበው ከሆነ የአዳም ዋርተንን ፊርማ እንደሚፈልጉ ነው እየተገለጸ የሚገኘው። አዳም ዋርተን በክሪስታል ፓላስ ቤት እያሳየ በሚገኘው እጅግ ድንቅ የሆነ እንቅስቃሴ የበርካታ የአውሮፓ ክለቦችን ቀልብ እየሳበ የሚገኘው ተጫዋች እንደሆነ ይታወቃልና ከዛ አንጻር በተለይ ፉትቦል አይኪው የተለየ ነው የዚህ ተጫዋች ከምንም ነገር በላይ ኳሊቲ ያለው ተጫዋች እንደሆነ ይታወቃል። የብዙ የአውሮፓ ክለቦችን ቀልብ ከመሳቡ አንጻር ተጫዋቹ በክሪስታል ፓላስ ቤት የመቆየት ምንም አይነት ፍላጎት እንደሌለው እየተገለጸ ይገኛል። ክሪስታል ፓላሶችንም እንግዲህ በይፋ እንዲለቁት ፍላጎት እንዳለው ከዚህ በፊት መናገሩ የሚታወስ ጉዳይ ነው። ታዲያ ይህ የሚሆን ከሆነ ደግሞ ሊቨርፑሎች በመሀል ክፍላቸው ወይም መሀል ክፍላቸውን ለማጠናከር ይህንን ተጫዋች ለማስፈረም በቂ የሆነ እንቅስቃሴ ለማድረግ ከወዲሁ ዝግጁ እንደሆኑ እየተገለጸ ይገኛል። ይህ እንግሊዛዊ ተጫዋች ወደ ሊቨርፑል ቢያቀና ምን አይነት ስሜት ይሰማችኋል? እኔ በበኩል እንግዲህ የተጫዋች በተለይ ለሊቨርፑል በጣም ወሳኝ የሆነ ተጫዋች ነው ብዬ ነው ማምነው። ምክንያቱም ቨርሳታሊቲው በጣም እጅግ አስገራሚ ነው። በዲኤምኤፍ እና በሲኤምኤፍ ሮል መጫወት ይችላል። መከላከል ላይ እንዲሁ ማጥቃት ላይ
ድንቅ የሆነ ተጫዋች ነው። ከዚህ አንጻር ወደ ሊቨርፑል የሚመጣበት እድል አለ። ሊቨርፑሎችም ተጫዋቹን በሚያገኙበት ዙሪያ ከክሪስታል ፓላስ ጋር ውይይት ያደርጋሉ ተብሎ ይጠበቃል። ሌላ መረጃችን እንግዲህ ዋታሮ ኢንዶ በዚህ ክረምት እንደማያስፈልግ ተጫዋች ሊታይ ቢችልም በተለይም በመሀል ተከላካይ መስመር ላይ ተጨማሪ ትልቅ አማራጭ ሊሰጥ የሚችል ተጫዋች ተደርጎ ሊወሰድ ይችላል። ሆኖ በሚቀጥለው ክረምት በነፃ የመልቀቅ እድል ይኖረዋል ተብለዋል እና በጃፓን ብሔራዊ ቡድን ላይ ታችሁ ከሆነ ጥሩ የሚባል እንቅስቃሴ ማስመልከት ችሏል። ዋታሮ ኢንዶ በጣም ጥሩ የሚባል ተጫዋች ነው። ከስኳድ ዴፕዝ አንጻር ተጫዋቹ በሊቨርፑል ቤት ቢቆይ መልካም የሚባል ነው። ምክንያቱም አንድ ተጫዋች ጉዳት በሚያስተናግድበት ወቅት የተጫዋች አጋዥ ይሆናል ተብሎ ይጠበቃል እና ከስኳድ ዴፕዝ አንጻር ሊቨርፑሎች ተጫዋቹን ለማቆየት ሀሳብ እንዳላቸው እየተገለጸ የሚገኘው አሊሰን ቤከር በአንፊልድ 8 ዓመታት ካሳለፈ በኋላ ወደ ጁቬንቱስ ለመዘዋወር ፈቃደኛ የነበረ ቢሆንም በ2027 አማራጮችን ከመገምገሙ በፊት አሁን ባለው ክለብ ለመቆየት ወስነዋል። በየርገን ክሎፕ ስር የግብ ጠባቂ በጣም ድንቅ ብቃቱን ማስመልከት ችሏል። በነገራችን ላይ በትናንትናው ዕለት ጥሩ የሚባል ነገርን ሲያስመለክተን ነበረ። የግብ ጠባቂ ስህተት የሚባለው አይደለም። ሁለቱም ጎሎች የኤርሊንግ ሃላንድን ኳሊቲ ነው የተመለከትንበት እና ኤርሊንግ ሃላንድ የትኛውም ግብ ጠባቂ ላይ ጎል ማስቆጠር የሚችል ተጫዋች እንደሆነ እናውቃለን። ስፔሻሊ ስፔስ የሚያገኝ ከሆነ የትኛውንም ክለብ አይምርም እና ያንን ነገር ትናንትና ማድረግ ችሏል እንጂ ግብ ጠባቂው ከዚህ በፊት በጣም ድንቅ የሚባሉ ሴቮችን ሲያደርግ የነበረ እንዲሁ ከምንም በላይ ኳሊቲው ደግሞ ምንድነው በእግር የመጫወት የሚችል ሞደርን ግብ ጠባቂ እንደሆነ እናውቃለን እና ይህ ግብ ጠባቂ አሁንም በሊቨርፑል ቤት የሚቆይ ይሆናል። ሊቨርፑል ስለ ሜክሲኮ አማካኝ ጂልቤርቶ ሞራ ብቃት ግንዛቤ ያለው ሲሆን ለተጫዋቹ ለቲጁና ክለብ የሚጫወተው የ17 ዓመት ወጣት በውሉ ላይ የ20 ሚሊዮን ፓውንድ ውል ማፍረሻ እንዳለውም ተነግረዋል እና ሊቨርፑሎችም የተጫዋቹን ሁኔታ እየተመለከቱ ይገኛሉ እና በመሀል ክፍል ላይ እንግዲህ ሊቨርፑሎች አንድ ተጫዋች ላይ ብቻ ወይም አንድ አማራጭን ብቻ ላይመለከቱ ይችላሉ። በርካታ አማራጮችን ሊመለከቱ ይችላሉ። ነገር ግን የክሪስታል ፓላሱ አዳም ዋርተን በዋነኝነት የተቀመጠ ቢሆንም እንደ ቡዋዲ ያሉ ተጫዋቾችን እንዲሁ ለማስፈረም ይንቀሳቀሳሉ ተብሎ ይጠበቃል። በመሀል ክፍል ላይም ሊቨርፑሎች እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። የመሀል ክፍላቸውና የክንፍ መስመር ቦታቸው በዋነኝነት የሚመለከቱት ይሆናል። እኛም አዳዲስ መረጃ የሚወጣ ከሆነ ወደ እናንተ የምናደርሳችሁ ይሆናል። በዛሬው ዕለት ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ግን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ተመኘው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ።